ዮሐንስ አስፋው እባላለሁ። በመቀሌ ዩኒቨርሲቲ የስነ ጽሁፍ አስተማሪ ነኝ። እንግዲህ በኢትዮጵያ ፖለቲካ ዙሪያ ወይ ደግሞ ከዛም አልፎ ፖለቲካው አህጉራዊው ዓለማዊ ፖለቲካ ምን ይመስላል የሚለውን የተወሰነ አስተያየት ለመስጠት ነው። እኔ የፖለቲካ ተማሪ ማስተማሪም አይደለሁም። የሂስትሪም እንደዛ ግን እንዲሁ ያለኝን ግንዛቤ ለማንጸባረቅ ነው። አንድ ነገር መጀመሪያ ከመተንተናችን በፊት ወይም እይታችን ከማቅረባችን በፊት ይቀድማል ብዬ የማስበው ነገር ምንድነው? መነጽራችንን መለየት ነው። ማየት የምንፈልገው ነገር በምን አይነት መነጽር ነው እያየን ያለ ነው፣ ወይም ደግሞ በእንግሊዝኛ ኮንሴፕቹዋል ፍሬምወርኩ የምንለው ማለት ነው። እና ፖለቲካም ታሪክም እነዚህ ሁለት ርዕሶች ላይ ጉዳዮች ላይ ያለን ግንዛቤ ስናንጸባርቅ ምን አይነት ኮንሴፕቹዋል ፍሬምወርክ ነው የተጠቀምነው፣ ወይ ደግሞ በምን ፍሬምወርክ ውስጥ ሆነን ነው እያወራን ያለ ነው የሚለው ነገር ግልጽ መሆን መቻል አለበት ብዬ አስባለሁ። ግልጽ የሆነ እይታ ለማግኘት ግን መጠቀም ያለብን ፍሬምወርክ ነው ብዬ የማስበው የክርስቲያን ፍሬምወርክ ነው። ብዙ ሰዎች ምናልባት ክርስትናና ፖለቲካ ማያያዝ ነገር ሊመስላቸው ይችላል። ግን ሁሉም የሃይማኖት አይነቶች እስልምና ምንበል፣ ጁዳይዝም ምንበል፣ ክርስትና ምንበል የራሳቸው ፖለቲካል ቲዮሪ አላቸው። የራሳቸው የፖለቲካ መነጽር ወይ ትንታኔ የሚሰጡበት ጽንሰ ሀሳብ አላቸው እና ከዛ መነሳት ያስፈልጋል ብዬ አስባለሁ። አሁን በዛ መነጽር ስንመለከታቸው የተወሰኑ ነጥቦች ማንሳት የምንችለው፣ አንድ ፓወር ከየት ነው የሚመጣው? ዋትስ ዘ ኦሪጂን ኦፍ ፓወር? አንድ ሰው ፓወር ኤክሰርሳይዝ እንዲያደርግ ያንን ፓወር ከመጀመሪያውን ከየት ነው የሚያገኘው የሚለው ነገር። አሁን በዓለምኛው አስተሳሰብ ዴሞክራሲ የሚባል ነገር አለ። ያው ከህዝብ ነው፣ ዴሞ ማለት ህዝብ ነው። ስለዚህ ከህዝብ ነው የሚያገኘው ያንን ፓወር የሚል ነገር አለ። በክርስትና አንጻር ስናየው ከህዝብም ከእግዚአብሔርም ነው፣ ሁለቱም ነው የሚል እይታ ነው ያለው። ሮሜ ምዕራፍ 13ን ብንመለከት ስልጣን ሁሉ ከእግዚአብሔር ብቻ እንደሚገኝ ይገልጻል። ግን በሌላ ጎን ደግሞ ስናየው እግዚአብሔር የሆነ ስልጣን የሆነ ፓወር ይጭንብናል የሚል አስተሳሰብም አይደለም ያለው በክርስትና ውስጥ። የዳዊትን ታሪክ ብናይ አሁን ከዚህ በፊት ከዳዊት በፊት በነቢያት ነበር የእስራኤል ህዝብ የሚመራው። ከዛ በኋላ ግን ንጉስ ምረጥልን ብለው የሰዎች ዲማንድ ነው ንጉስ እንዲመረጥላቸው መጀመሪያ ሰዋል፣ ከዛ ዳዊት ይሰጣቸው ማለት ነው። ስለዚህ የህዝብም ድምጽ ይቀበላል ማለት ነው። ሁለቱም ነው የሚሆነው። ስለዚህ ሲንተሲስ ነው፣ ከእግዚአብሔር የሚሰጣል የህዝብም ድምጽ ነው። አሁን እነዚህ ነገሮችን እንዴት ነው ማስታረቅ የሚቻለው የሚለው ነገር፣ አንድ ምን የሚባል ነገር አለ? the people get the leadership they deserve። አንድ ህዝብ በዛ ህዝብ አስተሳሰብ ወይ ንቃተ ህሊና መጠን ነው አንድን ሊደር የሚያገኙት የሚባል አስተሳሰብ አለ። ወይም ደግሞ በሌላ አነጋገር መሪዎቹ የህዝቡ ሪፍሌክሽን ናቸው፣ ህዝቡን ይመስላሉ፣ የህዝቡ ንቃተ ህሊና ደረጃን ያሳያሉ የሚል ነገር ነው። ስለዚህ ህዝቡ ሲቀየር ከላይ ከእግዚአብሔር የሚሰጠው መሪም ይቀየራል ማለት ነው። ስለዚህ የህዝቡ ስነ ልቦና፣ የህዝቡ ንቃት፣ የህዝቡ ስነ ምግባር መሰረት እየተደረገ ነው ከላይ ስልጣን የሚሰጠው ማለት ነው። ስለዚህ ለምሳሌ ህዝቡ ክፋት ውስጥ ካለ ያው ያንን ህዝብ የሚቀጣ መሪ ከእግዚአብሔር ይመደባል ማለት ነው። ያንን ህዝብ የሚገስጽ መሪ ይመደባል። ህዝቡ የተሻለ ስነ ምግባር፣ የተሻለ የንቃተ ህሊና በሚያሳይበት ጊዜ ደግሞ የተሻለ መሪ ይሾማል ማለት ነው። ስለዚህ የሚሾመውም የሚሽረውም እግዚአብሔር ነው። ግን የሚሾመው የሚሽረውም የህዝቡን ስነ ልቦና፣ የህዝቡን ስነ ምግባር፣ የህዝቡን ንቃተ ህሊና መሰረት በማድረግ ነው የሚለው አንድ እይታ ማየት አለብን። ስለዚህ እንዲሁ አንዳንድ አብዛኞቻችን እንደምናደርገው ዝም ብሎ የሆኑ ሰዎች አንድን መንግስት መቀየር ፈልገዋል ወይም ጠልተውታል ወይ ምናምን እና በእነሱ ጩኸት ወይም በሆኑ ፖለቲካዎች ፓርቲ የሚቀየር ነገር የለም። የምናየውም እሱ ነው። ሰው እየጠላው ለብዙ ዘመናት አንድ መሪ ስልጣን ላይ ሲቆይ ታየዋለህ። ለምሳሌ የኢራንን
የአሁኑን ሰዓት ብናይ ወደ ኦልሞስት 40 ዓመት ነው አያቶላ ኻሜኒ ወደ 40 ዓመት ገደማ ብዙ ተቃዋሚዎች አሉ፣ ብዙ ሰዎች የሚጠሉት አሉ። ግን ስለጠሉት hundreds of thousands perhaps in millions ሊሆኑ ይችላሉ፣ ግን አልተቀየረም። ለምን አልተቀየረም ሲባል ደግሞ ያው መፈለግ ብቻ በቂ አይደለም እንዲቀየርልህ። የራስህ ንቃተ ህሊና ቅድም ያልናቸው 3 ነጥቦች ንቃተ ህሊናም፣ ስነ ልቦናም ስነ ምግባርም መቀየር መቻል አለበት። ስለዚህ በዚህ ፍሬምወርክ ነው መታየት ያለበት ፖለቲካ ብዬ አስባለሁ። ሌላ ታሪክን ስንመለከት ታሪክና ፖለቲካም የተሳሰሩ ነገሮች ናቸው። አሁን ታሪክ ስንመለከትም አሁንም ሴም ፍሬምወርክ ነው የምንጠቀመው። ምክንያቱም በፕሮፌሲ ወይ ደግሞ በትንቢት የተቀመጠ ነገር አለ። የዓለም ታሪክ የት ጀምሮ የት ያበቃል የሚል ነገር ማለት ነው። ከጄነሲስ ወይ ደግሞ ዘፍጥረት ጀምሮ እስከ የዓለም ፍጻሜ የሚሆነው ምንድን ነው የሚሆነው የሚለው ፍሬምወርኩ ተቀምጧል በክርስትና ሃይማኖት ውስጥ ማለት ነው። አሁን ያንን ፍሬምወርክ ብዙዎች እንዴት ይተረጉሙታል የሚለው ላይ ነው እንትን ማለት የምንችለው። እዚህ ላይ መግለጽ የምፈልገው ነገር ምንድን ነው፣ በዓለማችን ትላልቅ የሚባሉ ሀገራት በሙሉ ፖለቲካቸውም ታሪካቸውም በምንድን ነው ዲዛይን የሚደረገው? በሃይማኖታዊ እይታቸው ነው። ለምሳሌ አሜሪካን ብናይ ምንድን ነው የሚዘውራት የአሜሪካን ፖለቲካ ካል ክርስቲያን ዛዮኒዝም ነው፣ ፕሮቴስታንቲዝም ነው በስፋት ስናየው። ግን ከፕሮቴስታንቲዝም ደግሞ በጣም ሰፋ ብሎ የሚታየው ክርስቲያን ዛዮኒዝም የሚባል ሙቭመንት ነው። ያ ክርስቲያን ዛዮኒዝም ደግሞ ከእስራኤል ጋር ትስስር አላቸው። ጊዜያዊ ትስስር ማለት ነው። የሚያገናኛቸው የጀሩሳሌም የቴምፕሉ ጉዳይ ስላለ ማለት ነው። ወደ እስራኤል ስንሄድ ደግሞ የጁዳይዝም እምነት ነው ፖለቲካቸውን የሚመራላቸው። አሁን ለምሳሌ ኔታንያሁ እያያችሁት ከሆነ የሚናገራቸው ነገሮች አሉ። አመሌክ ልክ ከዚህ በፊት የኦልድ ቴስታመንት ታሪኮችን እየጠቀሰ እንደ አመሌክ የሚባሉ የእስራኤል ጠላቶች ነበሩ፣ ያጠፏቸው፣ እንደነዛ እናጠፋቸዋለን ኢራኖችን እያለ እንትን ይናገራል። ትላልቅ መድረኮች ላይ ባይብልን ኦልድ ቴስታመንትን ማለት ነው ኒው ቴስታመንትን ስለማይቀበሉት ብሉይ ኪዳንን እየጠቀሰ ይሄዳል። ግሬተር እስራኤል እንሰራታለን የሚሉትም በዛ ትንቢት ውስጥ ነው፣ ተሰጥቶናል ስለሚል ነው። ስለዚህ ክሊርሊ ፖለቲካቸውም ታሪካቸው የሚመራላቸው ኦልድ ቴስታመንት እና ከኦልድ ቴስታመንት በኋላ የታተሙ መጽሐፍቶች አሉ። ወደ እስልምና ስሌድም ሴም ቲንግ የእስልምና ታሪክም እንደዛ ነው። ምክንያቱም የእስላም አገራትም አሉ። ለምሳሌ ኢራን፣ ሳውዲ አረቢያን፣ ባህሬንን፣ ኦማንን፣ ዩናይትድ ኤሚሬትን እነዚህ በሙሉ ስናስብ ደግሞ የእስልምና ኤስካቶሎጂ ማለት ምንድን ነው? የዓለም ፍጻሜ ምንድን ነው የሚለው ጽንሰ ሀሳብ የሚያጠና ነው ኤስካቶሎጂ የሚባለውና ያንን ኤስካቶሎጂ ነው የሚከተሉት። አሁን የሁለቱም ሳውዲና ኢራን የሚያጋጫቸው ነገሮች ምንድን ነው? ተመሳሳይ ነው ኤስካቶሎጂያቸው፣ ግን አንዳንድ ኪ የሆኑ ወሳኝ የሆኑ ልዩነቶችም አሏቸው። ለምሳሌ መጨረሻ ዘመን ላይ ማህዲ የሚባል ሰው ይመጣል ይላሉ ሁለቱም። ሺዓዎችም፣ ሺዓ ማለት ኢራኖች ናቸው፣ ሳውዲ ደግሞ ሱኒ ነው የሚከተሉት። ግን ማህዲ ማን ነው የሚለው ላይ ልዩነት አላቸው። ሺዓዎች ምንድን ነው የሚሉት? ማህዲ በ9ኛው ክፍለ ዘመን የነበረ ኢማም ነው፣ 12ኛው ኢማም ነው፣ ተሰውሮ ነው እንጂ በህይወት ስቲል አለ። መጨረሻ ዘመን ላይ ይገለጥና እስላምን የሚቃወሙ ኃይሎች በሙሉ ያጠፋል የሚል እምነት አላቸው። ወደ ሱኒ ደግሞ ስንሄድ አይ የተሰወረ አይደለም፣ የድሮ ኢማምም አይደለም፣ ግን መጨረሻ ዘመን ላይ የሚነሳ አንድ ኢማም አንድ ማህዲ የሚባል ሰው አለ፣ ጀስቲስን ወይ ደግሞ ፍትህን የሚያሰፍን የሚሉት ነገር አለ። የአንታይክራይስት እንትንም አለ። የአንታይክራይስት ወይም ደግሞ የጸረ ክርስቶስ የምንለው በክርስትና በእስልምና ሴም ቲንግ አለ። በጁዳይዝም ኤስካቶሎጂ ውስጥ ጸረ ክርስቶስ የሚል ነገር የለም። ምክንያቱም ጸረ ክርስቶስ የሌለው ለምንድን ነው? እነሱ የመጀመሪያው ክርስቶስ አይቀበሉትም። ለምንድን ነው ያልተቀበሉት? ከሮማ ግዛት ነፃ ያወጣናል የሚል ተስፋ ነበራቸው። ነፃ አላወጣቸውም። ስለዚህ ጉልበት ያለው ፊዚካል ጉልበት ማለት ነው፣ ሚሊተሪ ያለው አይነት መሪ ነበር የሚፈልጉት። ያንን አላገኝም። የተወሰኑ እስራኤላዊነት ተቀበሉት፣ አብዛኞቹ አልተቀበሉትም። ስቲል ኤክስፔክት እያደረጉ ነው ሌላ መሲህ እንዲመጣ ማለት ነው። ያ ለነሱ መሲሁ ነው የሚመጣው። ግን በክርስትና በእስልምና አንታይ ክራይስት ተብሎ የሚመደበው ነው። ከክራይስት ጋር ጦርነት ይገጥማል የሚባለው የመጨረሻ የዓለማችን ጦርነት የሚባለው አርማጌዶን የሚባለው ማለት ነው። ቱ ዩር ሰርፕራይዝ አርማጌዶን አሁን የኢራንና የአሜሪካ ጦርነት የአርማጌዶን ነው ብሎ የሚተነትኑ የአሜሪካ ፖለቲከኞች አሉ። ሚዲያውን በደንብ እየተከታተላችሁ ከሆናችሁ ማለት ነው። ነው ወይስ ተሳስቷል ሌላ ጉዳይ ሆኖ ማለት ነው።
ስለዚህ ታሪኩንም ስናየው በዚህ ፍሬምወርክ ውስጥ ነው የምናየው። የምዕራብ ስልጣኔ መጨረሻ ላይ እስራኤል አንታይክራይስት ይነግሳል። አንታይክራይስት የዓለምን ኢኮኖሚ፣ የዓለምን ቴክኖሎጂ እና የዓለምን ሀብት የዓለምን ሚሊተሪ እና የዓለምን ቴክኖሎጂ ይቆጣጠራል። ተቆጣጥሮ ዋን ወርልድ ኦርደር የሚሉት ምናልባት ሰምታችሁት ታውቁ ይሆናል። ዋን ወርልድ ኦርደር የሚለውን በዓለም ውስጥ ለማስፈን እስራኤል የዓለም ሁሉ ገዢ እንድትሆን የማድረግ እቅድ ነው ያላቸው፣ የፖለቲካል እቅዳቸው ማለት ነው። እና በዚህ አንጻር ስናየው አሁን ኢትዮጵያ ምን ላይ ፊት ታደርጋለች የሚለው ነገር ማምጣት እንችላለን ማለት ነው። እዚህ ግሎባል ምናልባት ዲቴይል በደንብ እየገባን አይደለም። ኢትዮጵያ እዚህ ላይ ምን የቱ ጋር ፊት ታደርጋለች የሚለው ነገር ስናይ ይሄ የምዕራቡ ስልጣኔ ወደ አንታይክራይስት የሚመራ አካሄድ ነው፣ ወይም ደግሞ ወደ ዋን ወርልድ ኦርደር ዓለምን በሙሉ ጠቅልሎ የመግዛት ጨፍልቆ የመግዛት አይነት አካሄድ ነው እየተካሄደ ያለው። የዲጂታል ሰርቬይላንሱንም ማየት እንችላለን። ኢኮኖሚ በሙሉ ወደ ዲጂታል እየገባ እየተጠቀለለ ነው። የዓለም ኃይል በሙሉ አሜሪካ እየያዘችው ነው። አሜሪካ ስንል እዚህ ጋር ባይ ዘ ወይ በእጀ ዙር ነው እንጂ የአሜሪካን ፖለቲክስን ገንዘብን የሚቆጣጠረው እስራኤል ነው። ለምን ብንል አንድ የኤፓክ የሚባል ግሩፕ አለ። በጣም የሀብታሞች መልታይ ቢሊዮነርስ ስብስብ ማለት ነው። የአሜሪካን ኢኮኖሚ የሚቆጣጠር ፕላስ አይሁዶችም የአሜሪካ ፖለቲካዎች ትልቅ ቦታ አላቸው። አሜሪካ ውስጥ ያሉት አሜሪካኖች ነው፣ የአይሁድ ዝርያ ያላቸው ማለት ነው። በሌላ ደግሞ ያው ምናልባት አሁን በጣም ፖፑላር እየሆነ ያለ ነገር ሰምታችሁት የምታውቁ ከሆነ የኤፕስቲን ፋይልስ የሚሏቸው አሉ። የኤፕስቲን ፋይልስም የአሜሪካ መሪዎች አንድ ኢሞራል የሆነ ነገር ሲሰሩ እየቀረጹ በዛ ገዝተው የሚይዙበት መንገድ ነው። እሱም እስራኤላኖች ያው ይህንን ኤክስፖዝ አደርግልሃለሁ ለሰው ወይም እኔ ምልህን አይነት ስማ። ስለዚህ እስራኤልን በእጀ ዙርም የምትገዛት አሜሪካን የምትገዛት እስራኤል ናት። ስለዚህ ትልቅ ፓወር ዓለም ውስጥ አለ ቢባል በዚህ ሰዓት ሚዲያውንም ቴክኖሎጂንም ሚሊታሪንም እየተቆጣጠረ ያለው የአይሁድ ዘር ወይም ደግሞ እስራኤል ነው። ስለዚህ በዚህ እይታ ውስጥ ኢትዮጵያ የቱ ጋ ናት ብለን ስናይ ከድሮ ጀምሮ በአራተኛው ክፍለ ዘመን ክርስትናን ከተቀበለ ጀምሮ ኢትዮጵያ እስከ ኃይለ ሥላሴ ጊዜ የምዕራባውያንን ኢንፍሉዌንስ ሬዚስት እያደረገች የነበረች ሀገር ናት። ምዕራባውያንም የእስልምናንም፣ ምክንያቱም ከግብፅ ጋር ተዋግታለች፣ ከድርቡሽ ሱዳን ጋር ተዋግታለች፣ ከኢታሊ ጋርም ሁለቴ ተዋግታለች ማለት ነው። እና ሬዚስት እያደረገች ነበር። ሬዚስታንሱ ዳይሬክት ኮንፍሮንቴሽኑ ሙሉ በሙሉ አሸንፈናል። የመጀመሪያ ውጊያ ላይ የአድዋ ውጊያ ላይ 1896 በፈረንጆች አቆጣጠር ማለት ነው። ሁለተኛው ኃይለ ሥላሴ ላይ ግን 5 ዓመት ተገዝተናል። ግን 5 ዓመት ተገዝተናል ሲባል ደግሞ ያው ሬዚስታንስ ነበር፣ ተቃውሞ በየቦታው ነበር። ስለዚህ ሙሉ በሙሉ ተገዝተናል ለማለት ያስቸግራል። ሆኖም ኃይለ ሥላሴ ይሄ ነገር የደረሰብን ቴክኖሎጂ ስላሳደግን ነው፣ ትምህርት ስለሌለን ነው ብለው የዌስተርን ኤጁኬሽንን እንዳለ ተቀበሉት። አሁን የሚጀምረው የዌስተርን ኢንፍሉዌንሱ የሚጀምረው እዚህ ጋር ነው። ምክንያቱም ሁለት አይነት ምንድነው የሚባለው ኮሎኒያሊዝም ነው ያለው። አንዱ ኮሎኒያሊዝም በፊት ለፊት በሚሊታሪ ኮሎናይዝ ስታደርግ ወይም ደግሞ ስትገዛ ነው። ሁለተኛው ደግሞ ኒዮ ኮሎኒያሊዝም ነው። ኒዮ ኮሎኒያሊዝም ደግሞ አስተሳሰብህን፣ አኗኗርህን፣ ማርኬትህን ዶሚኔሽን ስታስፋፋ ነው። በዳይሬክት ፊዚካል ዶሚናንስ አይደለም፣ በእጀ ዙር ሄጂሞኒ የሚባለው ማለት ነው። ስለዚህ የዌስተርን ሄጂሞኒ መቼ ጀመረ ወደ ኢትዮጵያ መግባት ስንል ኃይለ ሥላሴ ካሪከለሙን ማስገባት ሲጀምሩ ነው። ምክንያቱም አሁን የኢትዮጵያ የምትከተለው ካሪከለም የራሳችን ካሪከለም አይደለም፣ እኛን አይመስልም። የእኛ ችግር፣ የእኛ ባህል፣ የእኛ እውቀት መሰረት ተደርጎ የተሰራ ካሪከለም አይደለም፣ ወይም ስርዓተ ትምህርት አይደለም። ስለዚህ ከዚያን ጊዜ ጀምሮ የዌስተርን ኢንፍሉዌንስ እየገባ መጣ። ያው በጣም በሚያሳዝነው መንገድ ደግሞ ኃይለ ሥላሴ ያንን አስገብተው ምሁራንን አፈራለሁ ብለው የከፈቱት የአዲስ አበባ ዩኒቨርሲቲ እነሱ የሚገድሉ ሰዎች ነው ያፈራው። ምክንያቱም እዛው ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ውስጥ ተገድለው እዛው ነው የተቀበሩት። 1960ዎቹ መኢሶንም ኢሃፓም ደርግም ወያኔም የዛ ተማሪዎች ነበር። 1960 ተማሪዎች ናቸው።
ስለዚህ ኃይለ ሥላሴ ነው እንዳላሰቡት አንፎርቹኔትሊ እሳቸው ይሰለጥናሉ፣ ቴክኖሎጂ ያሳድጋሉ፣ ሀገሬን ይከላከላሉ በሚል ሚስኮንሰፕሽን ነው ዌስተርን ኤጁኬሽን ያስገቡት። ግን እንደዚህ አይነት ሰዎች ተፈጠሩ። በ1960 ተገለበጠ። ከዛ መንግስቱ ሲመጣ ሙሉ በሙሉ ሃይማኖት የሚባል እይታ ከፖለቲክስ አስወጣ። ከዛ በፊት ግን ኢትዮጵያ በሙሉ ከ4ኛ ክፍለ ዘመን ጀምሮ እስከ ኃይለ ሥላሴ ዘመን ድረስ የፖለቲካ እይታዋ ፍርድ የሚሰጥበት ራሱ ፍትሐ ነገሥቱ ምኑ በቤተክርስቲያን ዙሪያ ነበር ማለት ነው። ከዛ እሱ ያው የሶሻሊዝም ተከታይ ስለነበር ሶሻሊዝም ደግሞ ሃይማኖት ኦፒየም ነው፣ ሰዎችን ያደነዝዛል፣ ድንቁርናን ያሰፍናል፣ ድህነትን ያሰፍናል የሚል የተሳሳተ እሳቤ ስለነበረው ሃይማኖትን አታክ ማድረግ ጀመረ ፊት ለፊት። ፓትርያርኩን ገደላቸው። እንደዚህ ያው ታሪኩ ይቀጥላል ማለት ነው። ኢህአዴግም ሲገቡ ሴም ቲንግ ናቸው ማለት ሃይማኖትን የሚወጉበት መንገድ ነው የተለየው እንጂ ያው አንድ አይነት እይታ ነበራቸው እነሱ። ምክንያቱም እነሱም ሶሻሊስት ናቸው ቤዚክሊ ሲታይ። ስለዚህ እነሱ ምንድን ነው ያደረጉት? ቤተክርስቲያን ውስጥ ገቡ። የእነሱ ሰዎች ቤተክርስቲያን ውስጥ አስገብተው ቤተክርስቲያን ከውስጥ ነው መመታት ያለባት ብለው ቤተክርስቲያኑን ማመስ ጀመሩ። ቤተክርስቲያኑን አሁን እንደምናየው ያው መከፋፈል ጀመሩ። ዘር የሚባል አሳሰብ በክርስትና ፖለቲክስ ውስጥ የለም። በዘር እንዲከፋፈል ሰው አድርገው አሁን ያለንበት ሁኔታ ደረሰ ማለት ነው። አሁን ኤትኒክ ኮንፍሊክቱ እንግዲህ የዛኔ የተዘራ ነው። የዛኔ ተዘራ፣ አሁን እያጨድነው ነው ኤትኒክ ኮንፍሊክቱ። ወደ ብልጽግና ስንገባ ደግሞ ፒውርሊ ሶሻሊዝም በመሆኑ ምናምን ብቻ ሳይሆን የዌስተርን አይዲዮሎጂ የምዕራባውያን አስተሳሰብ እንዳለ የተቀበለ አመራር ነው ያለን። አሁን ያለው ሪጂም ያለው መንግስት የዌስተርን እንትን የሚቀበል ነው ያለው። ስለዚህ ኢትዮጵያ በዚህ ውስጥ ነው ያለችው አሁን ማለት ነው። እስከ ኃይለ ሥላሴ እየተቃወመች ነበረች። ያው ከኃይለ ሥላሴ በፊት ደግሞ አፄ ዮሐንስም የምናውቀው ታሪኩ ቴዎድሮስም አፄ ዮሐንስም ምኒልክን በዛ ማለት ነው። በኋላ ላይ ግን ይሄ ዌስተርን ኢንፍሉዌንስ ወይ ደግሞ ኒዮ ኮሎኒያሊዝም የምንለው እየገባ ነው ያለው። ስለዚህ ሁልጊዜ አድዋ ስናከብር እኛ የአድዋ ልጆች ነን ጀግኖች ነን ምናምን የምንለው ነገር አለ። ግን ያው እነሱ የሚመለከታቸውን ታሪክ ሰርቶ አልፏል። እኛ ደግሞ በትክክል የነሱ ልጆች ከሆንን ያለንን ታሪክ መስራት ነው ያለብን። ያ ደግሞ ምንድነው የዌስተርን ዶሚኔሽኑን ልክ እነሱ ኮሎኒያይዜሽንን እንደ አሸንፈው እንዳስወጡት እኛም ኒዮ ኮሎናይዜሽንን መጋፈጥ ያለንበት ዘመን ውስጥ ነው ያለ ነው። አሁን የኢትዮጵያ ፖለቲክስ አሁን ምንድን ነው ብንል ይሄ ዌስተርናይዜሽኑ ገብቶ ምን ላይ ገብቷል? ኢትዮጵያን ግን ሙሉ በሙሉ ገና አልተቆጣጠረም። ምክንያቱም የአሁኑ መንግስት የብልጽግናው መንግስት ኢትዮጵያ ሙሉ በሙሉ ተቆጣጠረታል ማለት አንችልም። ስፔሻሊ አሁን ትግራይ ውስጥ ማዕት ሬዚስታንስ አለ፣ አማራ ውስጥ ሬዚስታንስ አለ። ስለዚህ ኢንቱዊቲቭሊም ቢሆን የትግራይ ህዝብና የአማራ ህዝብ ይሄ የዌስተርን ዶሚናንስን ኢንዳይሬክትሊ በብልጽግና በኩል እየመጣ ያለው ሬዚስታንስን እየተቃወመን ያለው ማለት ነው። የትግራይም የአማራን ህዝብ ማለት ነው። መቃወም ግን ኮኦርዲኔትድ ነው ወይ በተለይ ኮኦርዲኔትድ አይደለም ማለት የተበታተነ ነው። በደንብ ጽንሰ ሀሳቡን አውጥተው ምንድነው እየተቃወምን ያለ ነው ምናምን በሚል ሳይሆን እኔ ዝም ብሎ በደመነፍስ ይመስለኛል። በደመነፍስ ብቻ ይሄ ነገር አልወደድነውም አይነት ይመስለኛል። አንዳንዶቹ ደግሞ ሲምፕሊ ስልጣን ስላላገኙ ስልጣኑ ስለተቀማቸው ስልጣንን ፍለጋ ብቻ ይመስለኛል እንጂ አሁን ኢትዮጵያ የተደቀነባት ችግር ምን እንደሆነ ገብቷቸው ነው ብዬ አላስብም። ስለዚህ እዚህ ላይ ነው የምንገኘው። አሁን ይሄ ኒዮ ኮሎኒያሊዝም ወይ ደግሞ ምዕራባዊነት ኢትዮጵያን ሊወራት እየመጣ ያለው ምዕራባዊነት እናሸንፈዋለን፣ ገፍተን እናወጣዋለን ወይስ ኢትዮጵያ ትዋጣለች ወይ ትጥለቀለቃለች ወይ የሚለው እንግዲህ ወደፊት የምናየው ጉዳይ ይሆናል። ኢትዮጵያ በዚህ ዌስተርን ተውጣ ከቀረች ከነማ ጋር ትጋጫለች ማለት ነው። ከብሪክስ የምንለው የኢስተርን ፓወርስ በብሪክስ አሁን ትንሽ ኮምፕሌክስ ነው። የብሪክስ ውህደት ብሪክስ የምንላቸው እንግዲህ ብራዚል፣ ራሽያ፣ ኢንዲያ፣ ቻይና፣ ሳውዝ አፍሪካ ናቸው በዋናነት የብሪክስን እንትን የመሰረቱት። ብዙ የፖለቲካ ተንታኞች ምን ይላሉ? የእነዚህ ውህደት ብዙም የማያስኬድ ውህደት ነው።
ብዙም ኮመን የሚያደርግ ነገር የላቸውም ይላሉ። እውነትም ነው፣ እኔ የምቀበለዋለሁ። ምክንያቱም ለምን ብትለኝ አሁን የራሻን ፖለቲክስ ካየ ፒውርሊ ኦርቶዶክስ ክርስቲያኒቲ ነው። የዌስት አካሄድ ወዴት እየሄደ እንደሆነ ይገባቸዋል። አንታይክራይስት በእነሱ በኩል እንደሚመጣና ከአንታይክራይስት ጋር ከዚህ አንታይክራይስት እየፈጠረ ካለ ሲስተም ጋር መጋፈጥ እንዳለባቸው ኦርቶዶክስን መጠበቅ እንዳላቸው ክሊርሊ ይናገራሉ። ፖለቲካቸው ውስጥ ፑቲንን በግልጽ ይናገራል። ኦሪንቴሽናቸው ግልጽ ነው። የኦርቶዶክስ የራሻ ካየ ነው ማለት ነው። የህንድና የራሻ የህንድና የቻይና በጣም ዝብርቅርቅ ያለ ነገር ነው። ክሊር የሆነ እንትን የላቸውም። አሁን ወደ ህንድ ከሄድክ ያው ሂንዱይዝም በብዙ አማልክት ያምናል። የማንኛውም ሀገር አምላክ ኢንክሉድ የማድረግ አይነት ቴንደንሲ አለ። ዝብርቅርቅ ያለ ነገር ነው። ሲመቻቸው ከአሜሪካ ጋር ይሆናሉ፣ ሲመቻቸው ከራሻ ጋር ይሆናሉ። አሁን ለምሳሌ አሁን ባለው በኢራንና አሜሪካ ግጭት ውስጥ ራሱ እንኳን የሄርሙዝ ስትሬት ኦፍ ሄርሙዝ የተባለው ባህር እንትን ማስተላለፊያ ከተዘጋ በኋላ አሜሪካን ፍቃድ ጠይቃ ነው የተወሰነ ጊዜ ለ2 ወር ይሁን ለምናምን ወር ከአሜሪካ ነዳጅ ሊውሰድ ብላ አሜሪካን ያስፈቀደችው። ይህን ያህል አንዳንዴ ዝም ብላ እውነት ብሪክስ ናት ወይ የብሪክስ አባል ናት ወይ የሚያስብሉ ነገሮች አሉ። የማሸርገድ ነገር ይታይባታል ህንድ ስናይ። ቻይና ደግሞ ፒውርሊ ሴኩላር ናት። ከአሜሪካም ከአረብ ሀገሮችም ከእስራኤልን በተለየ ቻይና ሴኩላር መንግስት ነው። ሃይማኖት የሚባል ነገር አያውቅም። ኮሚኒስት ነው። ስለዚህ ከነራሻ አይዲዮሎጂ ጋር እንዴት ይስማማል የሚለው ነገር አሁንም በዘላቂነት ሊስማሙ አይችሉም። ግን አትሊስት አንድ ኮመን ኤኒሚ ያላቸው which is አሜሪካ ዌስተርናይዜሽን አንድ ኮመን ኤኒሚ ያላቸው እሱን ኤኒሚ እስኪያጠፉት ወይም እስኪያወድቁት ድረስ ነው እንጂ ዋንስ የአሜሪካ ሱፐር ፓወር ወይም ልዕልና ከወደቀ በኋላ አብሮ የሚያስኬድ ነገር አላቸው ብዬ እኔም ብዙም አልገምትም። ግን ያው ምንድነው የሚባለው የጠላቴ ጠላት ወዳጄ የሚባል አይነት ነገር አለና በእንደዛ አይነት የተፈጠረ ኮአሊዥን ነው እንጂ ቀጣይነት ሊኖረው የሚችል አይነት ግንኙነት ሊሆን አይችልም። ምክንያቱም ቅድም እንደገለጽኩት ሶስቱም ትላልቅ የሚባሉት ራሻም፣ ቻይናም፣ ህንድም በጣም የተለያየ ፖለቲካል አይዲዮሎጂ ነው ያላቸው። ስለዚህ ወደ የትኛው ነው እኛ የምንሄደው የሚል ለመናገር በጣም ይከብዳል። አሁን ለምሳሌ የኢትዮጵያን ከረንት ስታተስ እና ወደ ብሪክስ ነው አባልነት ተመዝግበናል። ለነገሩ ብሪክስ ውስጥ ግን ሲሪየስ እንትንም ኢንጌጅመንትም የለንም ከብሪክሶች ጋር። ያው የኢትዮጵያ ቤተክርስቲያን ከራሻ ጋር ሲሪየስ የሆነ ግንኙነት እየፈጠረች ነው። በቅርብም ልኡካን መጥተው የቢዝነስም የባህልም ግንኙነታችንን ማጠናከር አለብን የሚል ከ1 ቀን ወይም ከ2 ቀን የመጡ እንግዶች ነበሩ ከራሻ። ግን በመንግስት ደረጃ ስታየው ይሄን ያህል የጠነከረ ኢንጌጅመንት አላት ማለት አትችልም። ምክንያቱም አይዲዮሎጂው የብልጽግና አይዲዮሎጂ የፕሮቴስታንቲዝም አይዲዮሎጂ ነው። ብልጽግና ማለት ስሙ ራሱ ፕሮስፔሪቲ ጎስፔል ነው ወይም ደግሞ የብልጽግና ወንጌል ነው። ፕሮስፔሪቲ ጎስፔል በጣም ማቴሪያሊስቲክ የሆነ ፎርም ኦፍ ፕሮቴስታንቲዝም ነው። ስለዚህ ያንን ነው እየተከተለ ያለው መንግስቱ። ስለዚህ ከራሻ ጋር ትርጉም ያለው ግንኙነት ማድረግ አይችልም፣ ፍጹም የተለያየ የአይዲዮሎጂ ስላላቸው ማለት ነው። እና ወደ የትኛው ጎራ ነው የምንሄደው የሚለው በጣም አስቸጋሪ ሁኔታ ውስጥ ነው ያለነው አሁን።